አውሬ ሰው ነህ። ስራ አሰራሻለሁ በአጭር ጊዜ ትለወጫለሽ ብለህ እዚህ ቤት አምጥተህ ትቆልፍብኛለህ። አሁንም ቢሆን የምትፈልጊውን ነገር ማስተካከል ትችላለሽ። አረቡ ሰውዬ ነገ ወደ ኢትዮጵያ ይገባል እና እኔ እሱ ለሚመጣው ምን ያገባኝ? ያገባሻል። 3 ቀን በሙሉ ምንም ሳታሰራኝ ያልሻል ነበር እንዴ? ነገ ሁሉም ነገር ያበቃል። ስትፈልጊ ሆቴል፣ ስትፈልጊ ቤቱ ሄደሽ ሁሉም ነገር ማድረግ ትችላለሽ። ከዛ በኋላ ነፃ ነሽ። ከሰውዬው ጋር ግንኙነት ካደረግሽ በኋላ ምን ያህል ሚስጥር ጠባቂ መሆንሽን ሳላውቅ የትም መባሽ አትሄጂም። እኔ ከማንም ጋር ምንም አላደርግም። እንደዚህ አይነት ሴት አለው ናዋል። ከዚያ ፈልገሽ ከመጣሽ በኋላ ወደኋላ መፈግፈግ ምንም አይጠቅምሽም። ለአንቺም ለእኔ የሚጠቅመን ወደፊት መራመድ ነው። አይ ካልሽ ግን ሊዱ እገልሻለሁ። ምን አድርጌ ነው የምትለኝ? ቆይ ናዋል፣ እኔ ምን አጠፋው? ይህንን ሁሉ ነገር እኔ ላይ እንድታደርግ ያደረገች ፍቅር ናቻ። ፍቅር ለአንቺ ሳይሆን ይህን ነገር ለአደይ ነበር ያሰበችው። ግን ከአደይ ይልቅ አንቺን ማሳመኑ በጣም ቀላል ነበር። ለዛ ነው። እባክህ ናዋል፣ እህት የለህም? አላሳዝንህም? ስለአንተ ምንም ነገር ትንሽ አይደለም። እባክህ ወደ ቤት ይመለስ። እዚህ ድረስ መጥተሽ ወደኋላ ማፈግፈግ የለብሽም። እስኪ አስቢ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ ማለት ነው። ደጅዬ ዛሬ ደግሞ ይዤላችሁ የመጣሁት አዝናኝና አስተማሪ የሆነው የአደይ ድራማ በክፍል 54 ይዤላችሁ መጥቻለሁ። ላይክ ሸር እያደረጋችሁ ስለምታበረታቱኝ እስካሁን ከኔ ጋር ስላላችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። እና ባለፈው ለማስታወስ ያክል ባለፈው የቋረጥነው በክፍል 53 ዳዊት የእህቱ ሞት የልዱ ሞት እንደሰማ ለኤላ ተደውለበት ለኤላ ተደውሎ የሞተች ልጅ ተገኝታለች፣ ጫካ ውስጥ ገድለው የጣሏት ልጅ ተገኝታለች ብሎ ሲነግሩት እሱ ደግሞ ልጅ ትሆናለች ብሎ በግምት መናገሩ ለዳዊት ነግሮት በጣም አልቅሶ ሀዘን ላይ እንደነበር ነው ያቋረጥ ነው ማለት ነው ወዶችዬ። ዛሬ ደግሞ በጣም ደስ የሚል ዜና ማለት ነው። ባሮክ መጥቶ ማለት ነው። ባሮክ መጥቶ እያለቀሱ ተሰብስበው ሲያገኛቸው እንዴት መሆናችሁ ነው ሲላቸው ልዱ ሞተች አለችው ማለት ነው። ምን ማለት ነው ልዱ ሞተች? እኔ አላምንም። ምን ማለት ነው ልዱ ለምን ሞተች? ማን ገደላት አለው። አው እህቴ ሞተች፣ እህቴ ትንሿ ሞተች ብሎ እየለቀስ እያለ ሁሉም ነገር ሲያስረዱት በቃ እሷም ሆኖ በምን እርግጠኛ ሆናችሁ እና እንሂድ ወደ ሆስፒታል እናጣራ ብሎ ለኤላ ይዞት ሄደ ማለት ነው ውዶችዬ። ከመሄዱ በፊት ግን እገድለዋለሁ ሲል ዳዊት ለማን ነው የምትገድለው ሲለው ይሄ ሰይጣን የመጣ ናኦል ለሱ ነው እህቴ የገደላት እገድለዋለሁ አለ ማለት ነው። ተረጋጋ ብሎ አረጋግተውት ባሮክ ሄደ ማለት ነው። ባሮክና ኤላ ወደ ሆስፒታል ሄደው ለሐኪሙ ሲጠይቁት ማለት ነው ልዱ አይደለችም የሌላ ናት ብሎ ሲያስረዱት በጣም ደስ አላቸው ማለት ነው። እና እኔም በጣም ደስ ብለኛል። ምክንያቱ ልዱ ድራማ ቢሆንም ያሳዝናል። ምክንያቱ ልዱ ሞተች ከተባለች ወደ ድራማው አትመጣም ማለት ነው። ከድራማ ውጭ ትሆናለች እና ልዱ የድራማው ድምቀት ስለሆነች ከድራማው እንድትወጣ አንፈልግም ማለት ነው ውዶትዬ። ለዛ ነው ደስ ያለኝ ማለት ነው። እና እንደዛ ብሎ ሲሄዱ በጣም ደስ ብሏቸው ኤላ ደግሞ ተመስገን ካሁን በኋላ ጸጸቱ አልችለውም ነበር እኮ ብትሞት እኮ ጸጸቱ አልችለውም ነበር ብሎ ተመስገን ብሎ አመስግኖ ሄደ። ወደ ቤት ሲሄዱ ዳዊትም እያለቀሰ እገድለዋለሁ እኔ እገድለዋለሁ እያለ እህቴ እኮ ናት የሞተች እወጣለሁ ብሎ ዝም በል እያሉት እያለ ባሮክና ኤላ መጡ ማለት ነው። መጥተው አንተ ምን እየሆንክ ነው? ተረጋጋ አሉት። እገድለዋለሁ እህቴ እኮ ነች፣ ትንሿ እህቴ እኮ ነች ሲል እህቴ አይደለችም ሄደን አጣርተናል የሌላ ናት ተብላለች ሲሉት በጣም ደስ አላቸው ማለት ነው። ሁላቸው ተደሰቱ፣ በጣም ደስ አላቸው። በቃ አደይ ሁላቸው ደስ ብላቸው እያለ ፍቅር መጣች ማለት ነው። እናንተ ምንድን ነው እናንተ የያዛችሁት ሀዘን ነው ወይስ ደስታ ነው አለቻቸው ማለት ነው ፍቅር ከዛ እሷ ደግሞ ደስታ እንጂ አደይ ማለት ነው ደስታ እንጂ አልሞተችም እኮ ተባለች። የሌላ ናት የሞታችው እንጂ እሷ አይደለችም እኮ ተባለ አለች። ወይ ነው እንዴ ደብዬ እንኳን ደስ አለ፣ በጣም ደስ ብሎኛል አንተ ደስ ስላለ
ግን እናንተ አለች ማለት ነው። ወዲያው እኮ ነው ወደ ስራችሁ ዳይ ምን እያደረጋችሁ እናንተ እዚህ ላይ የምትውደለደሉት አለቻቸው ማለት ነው ለለምለምና ለአደይ። ከዛ አንቺ ክፉ ምን አይነት ክፉ ነሽ? እህት እኮ ታማለች አልተባለችም ሞታለች የሆነው ተብላ የነበረችው። ስለዚህ ሀዘን ላይ ስለነበረ ትንሽ እኮ አታርፍም? ትንሽ እረፊ። መጽናናት የማትችይበት ከሆነ አፌን ዝም በይ አላት ማለት ነው ባሮክ። እሷ ደግሞ ዳዊት ምን አለ አነቃት ማለት ነው። እህቴ የት እንዳለች አንቺ ነሽ እህቴ አንድ ነገር ከሆነች አንቺ ነሽ ተጠያቂ ብሎ ሲያንቃት፣ ባሮኩም አዎ ዳዊት ይቅርና እኔ ወንድምሽም እገልሻለሁ፣ የረዶ መታገት እጅሽ ካለበት እኔም እገልሻለሁ ብሎ አስፈራሯት። እኔ በእናቴ የምልላችኋለሁ እናቴ ትሞት በእናቴ የምልላችኋለሁ እኔ ምንም ማውቀው ነገር የለም አለች። ግን እኮ ነግሯታል እኮ ዳዊት እሷ እንድትታገት ፈቃደኛ ባትሆንም ግን እንዳገታት እንደገደላት ግን ለቤዛና ለፍቅር ነግራቸው ነበር ማለት ነው። ምክንያቱ ወላ መገደሏ እውነታ ይሁን ግን ናኦል ቤት ናት ያለችው ናኦል ሊወስዳት ብለው መናገር ያለባቸው ቤዛና ፍቅር እንደማያውቁ ሆነው ነው የተናገሩት ማለት ነው። እና በጣም ተንኮለኞች ናቸው። እኔ ፍቅርና ቤዛ አልወዳቸውም የምር ድራማ ቢሆንም ተንኮላቸው በዝቷል እንዴ። እና እንደዚህ ብለው ተናገሩ ማለት ነው። እንደዚህ ብለው ሲናገሩ እናቴ ብትሞት ብላ ስትምል ዳዊት ምን አላት? እሺ በይ ፍቅር አንድ ነገር ተባበሪ፣ ለናኦል ተከታተዩ ወዴት እንደሚወጣ ወዴት እንደሚሄድ አላት። እሺ አግዝሃለሁ አለችው። ወደዚህ ቤት ግን መምጣት የለበትም ማለት ላ ወደ ቤት ግን መግባት የለበትም ከውጭ ሆነሽ ጨርሽ አላት ናኦል። ከዛ እሺ አለች ማለት ነው። ቤዛ ሄደች ማለት ነው። ወደ ቤዛ ስትሄድ ፍቅር አንቺ ክፉ ምን እያደረግሽ ነው እዚህ ላይ አለቻት። አንቺ ቆላ የገፈፍሽው ለምን እየተናገርሽ አትመጭም ስትላት ቆለሽ ይቅርና ቆዳሽ ብገፈፍ ምንም አያገባኝም አለቻት። ከዛ ምን አለች ናኦል እንዴት ነው የልዱ ነገር ንገረኝ፣ ልዱ የት ነው ያለችው አለቻት። ልዱ እኮ ገደላት አለች። ማነው የገደላት ስትላት ማለት ነው። እኔ ማውቀው ነገር የለም አለቻት። ገደላት አልሽ እኮ ናኦል የገደላት አለቻት። እኔ ለአንቺ እኮ ይቀርባል፣ ጓደኝነት እኮ ለአንቺ ይቀርባል። ምን እንዲ ያንቺ እኮ ነው ጓደኛሽ እኮ ያንቺ ነው አለቻት ማለት ነው። ያንቺ እጅ አለበት አለቻት። የኔ እጅ ሳይሆን ያንቺ እጅ ነው ያለበት ብላ ስትመልስላት እየተጨቃጨቁ ያለ ባረኩ መጣ። ባረኩ ደግሞ አንቺ ፍቅር ምን እያደረግሽ ነው አለት። አየህች ክፉ ጠግባለች እኮ ይች እኮ ኤላ ቤት እያደረች ትመጣለች፣ ውጭ እያመሸች ትመጣለች እኮ ለምንድነው አንተ አይንህ አትገልጥም እንዴ አለችው። አንቺ አትዘባርቂ፣ አንቺ ያልኩሽ ነገር የለም ምን አገባሽ አላት ማለት ነው። አንቺ እንዳንቺ የሰው ባል ማፍቀር ነበረብኝ ስትላት ማለት ነው። ቤዛ አንቺ ለማኝ የምሳቃ እየለመንሽ ነው እየለመንሽ እኮ ነው ያደግሽው፣ ወንድም ያሆን ነው ሰው ያረገሽ ስትላት ማረው በጥፍ መታት ማለት ነው። ወደ በፍቅር ሲመታት በጥፍ ሲመታት ወጣች። እና ቤዛም በውሸት አሳምናው ለባሮክ ሁሉ ነገር አስረድታው ማለት ነው ሸወደችው። ምክንያቱ ለባሮክ ልዕላ ነው እንጂ ለባሮክ አታፈቅረውም። ቤዛ ተንኮለኛ ናት። ለባሮክ ገንዘቡ ነው የምትፈልገው፣ ለኤላ ደግሞ ታፈቅረዋለች ማለት ነው። ግን ለኤላ የድሮ ስሜት አለሽ አላት። የድሮ ስሜት ይሰማሻል አላት። ምንም አይሰማኝም እኔ እኮ ያንተ ነኝ ብላ ሸወደችው ማለት ነው። ፍቅር ደግሞ ወደ አደይ ሄዳ ምግብ አዘጋጅተሻል? ዳዊት ወደ መኝታ ክፍሉ ምግብ ይዘሽልኝ ነይ ብሎኛል አለቻት። እና ናኦድ ነው እና ማን ነው ዴቭ ነው ወደ እኔ ይዘሽ ነይ እያለሽ አላት። አዎ እሱ ነው። ምን ነው ከፋሽ አለቻት። አይ ምንም አልከፋኝም ነገሩ ነው እንጂ ብላ ስትላት ባይሆን ቆንጆ አድርገሽ ስሪ
ከአሁን በኋላ ግን ወደ ዳዊት እንዳትጠጊ፣ ወደ ባሮክም እንዳትጠጊ ነግሬሻለሁ። ከአሁን በኋላ በፊት ስታቅፈው ሀዘን ላይ ስለነበረ ነው ብዬ ነው ዝም ያልኩሽ እንጂ ከአሁን በኋላ አጠገቡ ላይ እንዳትደርሽ አለቻት ማለት ነው። እሺ ሌላስ ከማን ጋር አልናገር ከማን ጋር አልቅረብ ብላ ሙድ ያዘችባት ማለት ነው። ነግሬሻለሁ ብላ ወጣች እና ልጅዬ ደግሞ አልሞተችም። ታግታ ነው እንጂ አልሞተችም አለች። ከዛ እስዶ ናኦል ምግብ ይዞላት መጣ። ምግብ ይዞላት መጥቶ ላጎርሳት ስል አንተ ያጫማለቅ ምግብ አልበላም እዛው ላይ አንተ ከራስ ተጫማለቅ ብላ ስትለው እሱ ደግሞ በጥፍ መታት። ይሄ ፍትሽ ሰርጀሪ እንዳልሰራሽ ብዬ ያመጣሁልሽ ምግብ ብሎ አስገድዶ እንድትበላ አደረጋት ማለት ነው ውዶችዬ። እና ይሄ ናኦል የሚባለው ተንኮለኛ ነው በጣም ማለት ነው። ወደ ሌላ ሰው እንዲሸጣት ነው አሁን ልሸጣት ብሎ አሁን ትለብሻለሽ ልብስሽ ቀይሪ ከዛ አንድ ሀብታም አለ ወደ ሀገር የገባ አሁን ከሱ ጋር ታድራለች ሲላት፣ እሷ ደግሞ ምንም እኔ ምን ምስዬ እየታየሁ ነው ከአሁን አለችው። አንተ እንደዚህ ሸውደህ አምጥተህ እንደዚህ ታደርገኛለህ? ወንድሜም የኔ ሞት አንተ ነግረኸዋል። በቃ እኔ እንደሞትኩ ነው የሚያስቡት ቤተሰቦችን ብላ በጣም አዘነች ማለት ነው። እና እንደዛ ብለው ተጨናንቀው ማለት ነው ተጨናንቀው እያለ ተጨናንቀው ነው እያሉ ቤተሰቦችን ብላ እየተጨናነቀት፣ አዎ አንቺም ነጌ እንደዛ ካላደረግሽ መሞትሽ ነው ብሎ አስፈራራት ማለት ነው ውዶችዬ። እና ልዱ ባለመሞቷ በጣም ደስ ብሎኛል። ደስ ነው ያለኝ። ወደ ድራማው ትመለሳለች። በቀጣይ ከእነሱ ጋር ሆና ዳይመንድና ንጉስ እንደደረሱላት ተስፋ አደርጋለሁ። እንደሚደርሱላት ማለት ነው። እየተከታተሉት ናኦል ልብስ ይዞላት እየሄደ ልብስ ቀይራ ወደ ሌላ ሰው እንዲሸጣት ፈልጎ ዳይመንድ እና ንጉስ ደግሞ ተከትለው ትደዋል ማለት ነው። እንደምደርስላት ተስፋ አደርጋለሁ። ሉድዬ ኔውባ ቀጣይ ክፍል አብራ ውስጥ ስለምትመጣም በጣም ደስ ብሎኛል። እና እስከዛኛው ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ጠብቅኝ። ወደ ልጅ አረጋችኋለሁ። ባይ ባይ።